በአገባ በሦስተኛው ወር ከባድ ፈተና የገጠመው ዲያቆን አስተማሪና አሳዛኝ ታሪክ። ሄራንን ያወቅኳት ድሮ ልጅ እያለን ሰንበት ትምህርት ቤት ነበር። ፀጉሯን ሁሌ ሶስት ቦታ ሲዛ የጉድ ሞርኒንግ ሻይ ላይ ያለችውን ልጅ ቁጭ ብላ ታስቀኝ ነበር። ስናድግም ከሰንበት ትምህርት ቤታችን ብዙም ስላልተራራቅን ቅርርባችን እጅግም ቀጠለ። በጣም ስለተቀራረብን ወደ ፍቅር መቀየር አልከበደንም። የሁሉ ሰው ዓይን ውስጥ ገባን። አብረን ማስቀደስ፣ አብረን መቁረብ፣ አብረን ገዳም መሄድን ተያያዝነው። ቀድሼ ሳቆርባት የሚሰማኝ ስሜት ልዩ ነው። የእግዚአብሔር ስጦታዬ ናት። በ26 ዓመታችን ለመጋባት ወስነን ከብዙ ውጣ ውረድ በኋላ የሽምግልናውን የሰርግ ወከባውን አሁንም ዓይኔ ላይ ነው። ሰርግ ግን ደስ ሲል በእግዚአብሔር ፊት ቃል ኪዳን መግባት፣ ዘመድ አዝማድ ፊት የእግዚአብሔር ሽልማት የሆነችውን እሷን ለሕዝብ ማሳየት የሚደገም ቢሆን ሁሌ ነበር የማደርገው። የተጋባነው ጥር 19 ነበር። እመቤታችን ባንቺ ምልጃ ባንቺ ድንግል ማርያም እያለ የሚዘመረው መዝሙር እውነትም በእሷ አማላጅነት መድኃኒት ዓለም ታምር መስራቱ የእኛ ሕይወት ማሳያ ነው። ወይ አይደለሽ ግሸን፣ ወይ አይደለሽ አክሱም ጽዮን፣ እንዴት አድርጎ መረጠሽ ካህን ተብላ ውብ ቀን ነበር። ፕሮግራም አልቆ ወደ ቤት ስንሄድ የመኪና የኋላ መቀመጫው ላይ ልክ ንጉሥና ንግሥት መስለን ዞሬ ወደ እሷ አየሁ። እንባዬ መጣ። የልጅነቴ ፍቅሬ፣ የዘላለም ሕይወቴ የኔ ብቻ መሆኗን ሳስብ እግዚአብሔርን አመሰገንኩት። በልቤ ሌላ ቃል ኪዳን አሰርኩላት። ሁሌም እንዲህ ውብ ሆና እንደምትኖር፣ ፍቅሬን ለደቂቃ እንደማልቀንስባት ሌላ ቃል ኪዳን በእግዚአብሔር ፊት ገባው። ወር አለፈ። ቤት ውስጥ ድሪያ ለብሳ ፀጉሯን ወደ ኋላ ሲዛ ሳያት ይበልጥ ታሳዝነኛለች። ትክክ ብዬ ሳያት ሁል ጊዜ ምነው ቆንጆ አይተህ አታውቅም ብላ ትስቃለች። በእርግጥ አዎ አይቼ አላውቅም። አንቺን ብቻ ነው ከልጅነት እስካሁን ያየሁት። አንቺን ብቻ ሀብዬ ጉርምስና ስጀምር ልቤን የከጀለው አንቺን ነው መኖር የጀመርኩት። ሕይወት የገባች ባንቺ ነው። የኔ አበባ ልላት እፈልግና አብሮኝ ኖረው አይን አፋርነት ይይዘኛል። እንኳን የኔ የሆንሽልኝ። በተጋባን በሦስተኛው ወር የሆነ ቀን ሌሊት ላይ የሆነ የወደቀ ነገር ተሰማኝ። ብርድ ልብሱን ከላይ አራግፌ ድምፁ ወደ ተሰማበት ከነፍኩ። ሄራን ነበረች። እናት ምን ሆንሽብኝ? እኔ እንጃ ልነሳ ስል እግሬን ከዳኝ። አንስቼ አልጋ ላይ ያስቀመጥኳት። እረጥባለች። ሽንቷን አመልጧት እንደሆነ ዓይኗ እንባ ቀርቅሮ ነገረችኝ። የኔ ምስኪን ተሳቀ እኮ ነው። ቆይ ባል ይታፈራል። ተነስተን ሶፋ ላይ ተኛን። በነጋ ስራ ለመሄድ ስነሳ ቅድሜ ነቅታ ነበር። አባቴ እግሬን ቢያለኝ አለችኝ። አትቀልጅ ተነሽ፣ ማርያምን እግሬ አልታዘዛለኝ እያለች አለቀሰች። አንስቼም ለማቆም ሞከርኩ። ልትወርቅ ስትል አቀፍኳት። ደንግጠን ወደ ሆስፒታል ሮጥን። ቆይ ከፈረንሳይ 6 ኪሎ እንዲህ ይርቃል? ረጅሙን ምርመራ አደረጉላት። ከወገቧ በታች ፓራላይዝ ሆናለች። ሽንቷንም ምን መቆጣጠር እንደማትችል መልአከ ሞት የመሰለ ሐኪም አረዳኝ። እንዲህም እየቆየ ወደ ላይ ከፍ ሊል እንደሚችል፣ ሙሉ ለሙሉ ልትንቀሳቀስ ልትችል እንደማትችል አቀርቅሮ ነገረኝ። ለልቤ ትልቅ ሰይፍ የገባበት ይመስል አመመኝ። ስቅስቅ ብዬ አለቀስኩ። ጌታ ሆይ በእኔ ኃጢአት ለምን እሷን ለምን ምስኪኗን በእናትህ እኔን ቅጣኝ፣ እሷን ማርልኝ ብዬ ተደፍቻ ነባው። ከቀን ወደ ቀን ሁኔታው እየከፋ መጣ። የአዋቂ ዳይፐር ትልቅ ወጫችን ሆነ። ሙሉ ሰውነቷንም አልሰራለ። ብዙም ጊዜ ከስራ ስቀር መስሪያ ቤት አባረሩኝ። እናቷም የአስም በሽተኛ ናቸው። እኛ ጋር በመጡ ቁጥር ይታመማሉ። አባቷ ደግሞ ሳይነስ አለባቸው። ሁለቱም መምጣት አይችሉም። ቤተሰቧ ዘመድ ራቀን። ዳይፐር ስቀይርላት ትሳቀቃለች፣ ታለቅሳለች። ላጽናናት ስል ስቅስቅ ብላ ስለምታለቅስ የማደርገው ይጠፋብኛል። የሆነ ቀን እናቷ ቤት መጡ። እያለቀሱ እንዲህ አሉ።
ልጄ ለምን አትፈታትም? እኛ በቃ እንደምናደርግ እናደርጋታለን ወይ ሰው እንቀጥራለን እያሉ ንግግራቸውን አቋርጬ እማማ በቃዎት ሚስት ናት እኮ እግዚአብሔር ፊት ቃል ኪዳን የገባሁላት የታመመች ብዬ ጥያት ብሄድ እግዚአብሔርስ ምን ይለኛል? እወዳታለሁ፣ አልሰለቸችኝም፣ አትሰለቸችኝም። መስቀሌ ናት እኮ እማማ፣ አሁንም በጣም ነው ማፈቅራት፣ አልከበደችኝም ብዬ ከየት እንደመጣ የማላውቀው እምባዬ ዝርግፍ አለ። ስናወራ ሰምታን ነበር እና ሄራንዬ ራሷን በትራስ ሽፍን ስቅስቅ ብላ ለቀሰች። አቅፊያት አለቀስኩ። የቤተሰቦቿ ፍታት ጉትጎታ ሲበዛ አወራኋት። ፍቅሬ ወዬ ለምን ጸበል አንሄድም? የዚህ ስቃይ አልበቃ ብሎ ሌላ ስቃይ። እንደዛ አትበይ ተሰቃየሁ አልኩ። ቢሆንም እኔ ተሰቃየሁኝ። እንዳታለቅሽ ይቺው ባይነሽ እንዳታለቅሽበት ደግሞ ዛሬ እንዴት ነው የምታምሩ የኔ ሚስት ባትሆኝ ኖሮ። የኔ ጌታ ታሳዝነኛለህ፣ እሸታለሁ እኮ። እሱን ተይውና ይዤሽ ልሂድ እናት ሸክም እንዳልሆንብህ ብዬ ነው እኮ። ሁለተኛ እንዲህ እንዳትዪ፣ መቼም ሸክም ሆነሽብኝ አታውቅም የኔ ፍቅር። እጣ አወጣጤንም ጻድቃኔ ማርያም፣ አይ ፍቅር እናቴ ማርያም ታምሯን ልታሳየን ነው እኮ። ገንዘብ ስላልነበረን መኪናዬን ሸጬ ለማንም ሳልናገር ተነስተን ጻድቃኔ ማርያም ሄድን። እግዚአብሔር ምስክሬ ነው፣ አንድ ቀን ሰልችቶኝ አያውቅም የእሷ ዳይፐር መቀየር ማጠብ። እሷ ግን ተሳቃ ለቀሰችብኝ። አንዳንዴ ፍታኝና ሄድ ትለኛለች። ተደብቄ ከማልቀስ ውጭ ምንም ምርጫ አልነበረኝም። አንዳንዴ አጥቢያት እንደጨረስኩ ውጣልኝ ብላ ትቆጣለች። መሄጃ ስለሌለኝ ወጥቼ በእርሶ ሁሉ አድራለሁ። ትንሽ ተኝታ ታድራለች። ስተኛ ደግሞ ስታሳዝን በዲቁና የሚያውቀኝ አንድ መልካም ሰው አገኘሁ። እዛ እንዳገለግል አናገረኝ። ለእኔ መደበቂያ ሆነኝ። መንበሩ ስር ድፍት እያልኩ አለቅሳለሁ። ማረልኝ ጌታዬ እያልኩ። እንዲህ እያለ ጾሙ ገባ። እንደለመድኳት እሷን አጥቤ ራት በልቼ ስተኛ መሀሌት ልቆም ወደ ቤተ መቅደስ በባትሪ እየተመራሁ ሄድኩ። አቤት ሲያምር መሀሌቱ! ልክ አክሊለ ጽጌ ማርያም ብለን ወረቡን ስንጀምር ጩኸት ሰማሁ። ሄራን ሄራን የሚል ልቤን ልተፋው ደረሰ። በጣም ይመታል። መዞር ፈራሁ። የሞት ሞቴን ስዞር ሚስቴ ካጠገቤ ቆማለች። እምባ አንቋት ዳንክ እኮ ይቅር ተባልኩ እኮ እምባ ፊቷን ሞልቶ ታረፍኩኝ አለችኝ። ቤተ መቅደሱ በእልልታ ተሞላ። ከቤተ መቅደስ ይዣት ወጥቼ አቅፌያት አለቀስኩ። ለቅቄያት እመቤቴ ምስለ አድኖ ፊት ተንበረከኩ። እምባ ዝም ብሎ ይፈሳል እንዴ? አንዳንዴ ግን እምባ በአፍ ያልተነገረ ጸሎት ነውና ምስጋናም ጭምር። ከሳምንታት በኋላ እንዴት መቆም እንደቻለች ጠየቅኳት። በህልሟ እመቤታችን ተነሽ በቃሻል እንዳለቻት ነገረችኝ። ምን ይሳናታል የኔ እናት። እኔ እና ሚስቴ ደህና ሆነችልኝ፣ ዳነችልኝ። የእመቤቴ ክብር በዚህ ተገለጠልኝ። አምላክን አመስግኑ፣ ቸር አድርጎልኛልና ጌታን አመስግኑ። ውድ ክርስቲያኖች ይህን የሰማችሁት ታሪክ ለብዙዎች የሚያስተምር የእናታችን የድንግል ማርያም ምልጃ ከሁላችንም ጋር ይሁን።